ሰላም መጣሽኝ። እየጠበከኝ ነበር። ትክክለኛ ሰዓት ላይ ነው የመጣሁት። በጣም እንጂ። ነይ እስቲ። እርግብ ታውቀኛለህ? እርግብ እንዴ በደንብ አቅሻለሁ። አንቺ ነው እንዴ ሰውዬ ላከሽ? የቱ ሰውዬ? ማለቴ ሰው ልኮሽ ነው የመጣሽው? ሰው ሳይሆን መላከ ሞት ነው የላከኝ። ምን እያልሽ ነው? ዛሬ ጨዋታክ ያልቃል። የምን ጨዋታ? አክስቴን የገደልክበት የነ ወይዘሮ ሜላትን ቤት ደግሞ የበጠበጥክበት ነው። እና ልታስቆሚኝ ነው የመጣሽው? ለረጅም ጊዜ ስፈልግህ ነበር። ይኸው አገኘሽ። ሌላ ሁሉ ነገር አይመለከተኝም። ለአክስቴ ሞት ግን እበቀልሃለሁ። ምን ልታረጊ እንዴ? ለረጅም ጊዜ አንተን እንዴት መግደል እንዳለብኝ ታጠና ነበር የቆየሁት። ኧረ እርግብ እንደዚህ ምን ነው እርግብ? ቆይ እንጂ። ምን ነው ፈራህ እንዴ? እኔ አክስትሽን አልገደልኳትም። እና ማን የገደላት? ሜላት ነች። ሜላትማ እኮ ነፃ መሆኗ በህግ ተረጋግጧል። እንዳይመስልሽ ዳኞቹን በገንዘብ ገዝታለሁ። ይህንን ያህል ስታየኝ ሞኝ እመስልሃለሁ እንዴ? እርግብ እውነቴ ለረጅም ጊዜ አባቴ የአክስቴን ገዳይ ሲፈልግ ነበር። አሳልፌ ያልሰጠሁህ እኔ ራሴ ልገልህ ስለፈለኩ ነው። እርግብ ይኸውልሽ፣ ስለ እውነት ተረጋጊና እንነጋገር። ምንድነው ደግሞ የምንነጋገረው? በእውነት አክስትሽን እኔ አልገደልኳትም። እሱን ሰማይ ቤት ፍርድ ለሚሰጡት እናዘዛለን። እኔ ግን ወስኜ ነው የመጣሁት። እሺ የምትፈልጊውን ያህል ብር ልስጥሽ። ሪታ ሳጥን መግሄ ሆነሃል። እርግብ ተረጋጊ። ቻው ሰውዬ፣ ተሰነባበትን። እርግብ ቤቲ፣ እዚህ ደግሞ ምን ትሰሪያለሽ? ምን እሰራለሁ? የምን ተኩስ ነው የሰማው? የምን ተኩስ? ኧረ ምንም ተኩስ የለም። እንዴ እና ወዴት ነው የምትሄጂው? የመጣሁበትን ስላጠናቀቅኩኝ እኔ ልሂድ። እርግብ